ሰላም ተመልካቾቻችን፣ ይህ ለስፖርት አፍቃሪያን የተመሰረተ የዩቲዩብ ቻናላችን ነው። ዋሊያ ስፖርት ይባላል። በዚህ የዩቲዩብ ቻናላችን የተለያዩ የስፖርት ትንተናዎችን የምናቀርብበት ለወደፊትም ደግሞ ከታክቲካል ጉዳዮች አንጻር ሰፋ ያለ የቪዲዮ ትንተና የምናቀርብበት ይሆናል። በዛሬው ግን ትላንትና ከተካሄዱ ጨዋታዎች መካከል የአርሰናልና የአስቶን ቪላን ጨዋታ የምንመለከትበት ይሆናል። ለወደፊትም የተለያዩ ጨዋታዎችን የፕሪሚየር ሊግና የቻምፒየንስ ሊግ ጨዋታዎችን፣ የምሽት ጨዋታዎችን፣ ትንተናዎችን የምናቀርብበት ይሆናል። ተከታተሉ። ትላንት ከተካሄዱ ጨዋታዎች መካከል አስቶን ቪላ እና አርሰናል ነበረ። አስቶን ቪላ አርሰናልን 2-1 የረታበት ሁኔታ ነበረ። እንደምታውቁት ቪላ ፓርክ ለአርሰናል ከባድ ከሚባሉ ግራውንዶች መካከል ነው። ባለፉት 6 ግጥሚያዎች 4ቱን አርሰናል የተሸነፈበት ሁኔታ ነው የተፈጠረው እና ቀላል ከሚባሉ ግራውንዶች አይደለም። የአስቶን ቪላም የሆም ፎርማቸውን በጣም አሪፍ የሚባል ነበረ። ወደዚህ ጌም ከመሄዳችን በፊት ደግሞ ሰንደርላንድ እና ማንሲቲ የተጋጠሙበት፣ በርንማውዝ እና ቼልሲም የተጋጠሙበት ነው እና በዚህ አጋጣሚ ደግሞ አርሰናል ነጥብ በመያዝ የዋንጫ ፉክክሩን ሂደት ነጥቡን ልዩነት የሚያስፋበት እድል ይፈጠራል የሚል ግምት ነበረ። ነገር ግን ወደ ጨዋታው ከመግባታችን በፊት በአርሰናል በኩል ያጋጠሙ የኢንጁሪ ክራይሲስን ስንመለከት ቀላል የሚባል አይደለም። ለዋንጫ ፉክክራቸውም ትልቅ ጉዳት ያስከተለ ነበረ። አምና እንደምናውቀው አምና የነበረውን የታይትል ሬስ ሊቨርፑል በቀላሉ እንዲያሸንፍም ከሆነበት ምክንያቶች መካከል አርሰናል ላይ ያጋጠመው ጉዳት በጣም ከፍተኛ የጉዳት ችግር ነው። ዘንድሮ ግን ስንመለከት አርሰናል በጣም ኮምፕሊት ከሚባሉ ስኳዶች መካከል አርሰናል ነው። አንድ ተጫዋች ብታወጡ አንዱን በኳሊቲ ደረጃ ዝቅ ባላለ መልኩ መተካት የምትችሉበት ሁኔታ አለ። ኦዴጋርድም ስታጡ ኦዜን የምትተኩበት፣ ኤዜን የምትተኩበት፣ ከዛም ባለፈ በተከላካይ መስመሩ በአጥቂ መስመሩ ሁለት አጥቂዎች ስትራይከሮች ቢጎዱም ለምሳሌ እንደ ጋብሪኤል ጄሱስ እና ሃቨርዝ ቢጎዱ ራሱ ቀጥሎ ያሉት እነ ሜሪኖ እና ቪክቶር ዮኬሬስ ቀላል የሚባሉ አጥቂዎች አይደሉም። በዊንግ በኩል ብትመለከቱ ከቼልሲ የተገዛው ማዲዌኬ ቀላል የሚባል ተጫዋች አይደለም። ከ60 ሚሊዮን ብር በላይ የወጣበት ተጫዋች ነው። ስለዚህ ስኳድ ዴብዝ አንጻር ስንመለከት አርሰናል ኮምፕሊት የምንለው እንደውም ካሉ ቲሞች መካከል በበላይነት ይጨርሳል ለማስባል አንዱ ምክንያት ነው ብለን የምንጠቅሰው ዴብዙን ነበረ። ነገር ግን የጋብሪኤልና የሳሊባ መጎዳት በጣም አርሰናልን ይህንን 3 ጨዋታዎች እንዴት ዲፌንሲቭሊ እየጎዳቸው መሆኑን ነው የምትመለከቱት። በእርግጥ ሂንካፔም ማስኬራም አሪፍ የሚባሉ ተጫዋቾች ቢሆኑም ሁለቱን ለብቻቸው የተሰለፉበት ሁኔታ አልነበረም እና በአንድ ላይ ሲሰለፉ ትንሽ የኢንኤክስፒሪየንስ ችግሩን በቼልሲ ጨዋታው ላይ የተመለከትን ይሆናል። በዛሬ ጨዋታ ግን ከካሊፊሪ ቲምበርን ከዛም በኋላ ቤን ዋይት እና ሂንካፔ የነበሩበት ነው እና ባክፎሩ ራሱ የአርሴናልን የማጥቃት እንቅስቃሴ ራሱ ትንሽ ችግር ውስጥ የጣለው ይመስለኛል። አይታችሁት ከሆነ ዴክላን ራይስ ወደፊት ራሱ ሄዶ ለማጥቃት አግሬሲቭነሱና ማጥቃት ላይ የነበረው ሮል ብዙ አልነበረም። ዙበሜንዲም ጥሩ የሚባል ፐርፎርማንስ አሳልፏል ለማለት ይከብዳል። እንደምታውቁት ለምሳሌ የአንድ ክለብ የበረኛ ፐርፎርማንስ የወረደ ከሆነ በበረኛ ማይተማመን ከሆነ ዲፌንሱ በጣም በአይምሮ በሜንታሊቲ ጉዳይ የወረደ ይሆናል። በረኛው ያድነዋል ወይስ አያድነውም የሚል ጭንቀት ተከላካዮቹ ላይ ስለሚገባ በዲፌንሲቭ ዲዩቲያቸው ላይ ራሱ ጥሩ እንቅስቃሴ አይኖርም እና ይሄ የዲፌንሲቭ ዲዩቲ የአርሰናል የማጥቃት እንቅስቃሴ ራሱ ይጎዳዋል ማለት ቀላል አይሆንም። ትልቅ ጉዳትን እንደሚያመጣበት ይታወቃል። እንደውም ከተጨማሪም የቲምበርን በራይት ባክ ሲሰለፍ የምታገኙትን የ1-1 ዲፌንዲንግ ራሱ የምታጡበት ሁኔታ አለ። ቲምበርን በራይት ባክ ያለውን ሮል በጣም እናውቃለን። በጣም አሪፍ የሆነ እንቅስቃሴ እያደረገ ነበረ። እንደውም በተጨማሪ ማርቲኔሊ ተጎድቶ የወጣበት ሁኔታ አለ። ትሮሳርድ በእርግጥም አሪፍ ቅያሪ እና ጎሉን በጥሩ ሁኔታ ቢጨርስም የማርቲኔሊ መጎዳት ራሱ ተጨማሪ ለአርሴናል የራስ ምታት የሚሆንበት ነው። ወደ ጨዋታው ግን ስንገባ ጨዋታው በጣም ከመጀመሪያው እስከ መጨረሻው አሪፍ የሚባል የፕሪሚየር ሊግ አድቨርታይዝመንት ሊሆን የሚችል ጨዋታ ነው። በእርግጥ የመጨረሻውን 20 እና 30 ደቂቃ በጣም ብዙ ፋይት የነበረበት እናም ጨዋታውን ስትመለከቱት አስ ኒውትራል ፋን በጣም ገለልተኛ ለሆነ ተመልካች በጣም አሪፍ የሚባል ነበረ። ነገር ግን የአስቶን ቪላን ለውጥ ሳላደንቅ ራሱ ማለፍ አይቻልም። በእርግጥ የኡናይ ኤምሬን የታክቲካል
ከፍ ያለ ልዕቀትን ያስመሰከረ ጨዋታ ነው ብለን ራሱ ለመደምደም ባንችልም የኡናይ ኤምሬን ያለፉት ስራዎቹ የሚመሰክሩ ይሆናል። በእርግጥም አስቶን ቪላ መጀመሪያ ላይ በጣም ስትራግል እያደረገ የነበረ ቲም ነው። ከፒኤስአር ችግር ጋር ተጫዋቾችን ብዙ ካለመግዛት ጋር ዳይሬክተር ኦፍ ፉትቦላቸው በዛኑ ክረምት የለቀቀበት ሁኔታ ተፈጥሮ ነበረ እና በእርግጥ አስቶን ቪላን ቶፕ ፎር ይቅርና ሜቢ 8-9 የምትሉበት ነባራዊ ሁኔታ ነበር የተፈጠረው። ነገር ግን እንደዛ የነበረውን ሁኔታ ራሱ ይቀይራሉ ብላችሁ እንዳታስቡ። የመጀመሪያ ጨዋታቸውን ስትመለከቱ 5 ጨዋታዎቹን ጥሩ ውጤት ያላስመዘገቡበት ነበርና ወዲያውኑ ኤምሪ የወሰዳቸውን ለውጦች ስትመለከቱ በጣም የሚገርምና ከሊቨርፑሉ ጨዋታ ሽንፈት ባሻገር የተሻለ እና ከሌሎች ቲሞች በተሻለ ኮንሲስተንትሊ አሪፍ ፐርፎርም እያደረገ ያለ ቲም አስቶን ቪላ ነው። ይህንንም ለቶፕ ፎር በእርግጠኝነት እንዲፎካከሩ ያደረገ ቲም ያደርጋቸዋል። ከዛም ባለፈ ማን ማኔጅመንትም አንጻር ከተለያዩ ጉዳዮችም አንጻር የኤምሪን ታክቲካል የበላይነት ያስመሰከረ ጨዋታ ነው ብዬ አምናለሁ። በጥልቅ ወደ ጨዋታው ስንሄድ በእርግጥ አርሰናል የተሻለውን የኳስ ብልጫ ይዞ ቢሆንም አስቶን ቪላ ይሄ ነገር ትልቅ ፈተና አላጋጠመው ነበረ። እንደውም የመጀመሪያው ሙከራ የነበረው በኦሊ ዋትኪንስ ነበረ። ከዛም በኋላ ካሊፊዮሪ ትንሽ ስትራግል ሲያደርግ አይተን ነበረ። ነገር ግን የሰራው ትንሽ ጥፋት ያን ያህል ኮል ኦፍ የሚያስደርግ አልነበረም። ከዛ ባለፈ ግን ማቲካሽ ያገባውን ጎል ስንመለከት አንዳንድ የአርሰናል ተጫዋቾች ላይ ያለውን ዲፌንሲቭ ኢሹ ራሱ ማንሳት የምንችልበት ሁኔታ ይፈጥረናል። ለምሳሌ የኤዜ እዛ ጋር ባክ ፖስት ዲፌንድ ሲያደርግ የነበረበት ሁኔታ በጣም ትንሽ ካለው ልምድ አንጻር የሚጠበቅ አይደለም። በእርግጥ እሱ አሰን ነምበር 10 የሚጫወት ተጫዋች ነው። ነገር ግን ቦክስ ዲፌንዲንግ ላይ የተሻለ ሁኔታ ይኖረዋል ብለን ማሰብ እንችል ነበረ። የነበረው ክሮስ ራሱ በእርግጥም ፐርፌክት የሚባል አይደለም። ባውንስ እያደረገ የነበረ ክሮስ ነበረና ማቲካሽ በጣም አሪፍ በሆነ ሁኔታ ነው የጨረሰው እና በእርግጥም የአርቴታን በዚህ ሲዝን ለውጥ ያየንበት ነገር ከሰብስቲቱሽን አንጻር ነው። እንደ በፊቱ ለመቀየር ቅያሪ ለማድረግ ቅያሪዎችን ለመጥራት ብዙም ግትር የሆነ አፕሮች እየተከተለ አይደለም። ሳካ መቀየር ሲያስፈልገው ይቀይራል፣ ሜሪኖ መቀየር ሲያስፈልገው ይቀይራል እና ፑር ፐርፎርማንስ የነበራቸው ሚኬል ሜሪኖ እና ኤዜን የቀየረበት ሁኔታ ነው የነበረው። ትሮሳርድ በኤዜ የመጣበት ዮክሪስ ደግሞ በሜሪኖ የተቀየረበት ነው። በእርግጥ ሜሪኖ አሪፍ እንቅስቃሴዎችን ቪላው ጨዋታ አላደረግም። ነገር ግን ከዛም ባለፈ አሰ ሚድፊልድ መጥቶ ፎልስ ናይን እየተጫወተ ወደ ውስጥ እየገባ የሚያደርጋቸውን እንቅስቃሴዎች በማጥቃቱ ረገድ የማጥቃቱ ሂደት ላይ በኋላ ወደ ቦክሱ አርፍዶ እየደረሰ የሚያደርጋቸውን የጎል ኮንትሪቢሽኖች ስናይ በእርግጥ ለአርሴናል በጣም አሪፍ የሆነ ሳይኒንግ ነው ብለን ብናምንም አስቶን ቪላው ላይ የነበረውን ጨዋታ በእርግጥ ፐርፎርማንሱ ጥሩ አልነበረም። ነገር ግን ከ7 ደቂቃ በኋላ በ52ኛው ሚኒት በጣም በሚገርም ሁኔታ ትሮሳርድ በአሪፍ ሁኔታ የጨረሰበት ነው። ትሮሳርድ እንደምታውቁት በጣም ከማይታሙት ነገሮች መካከል ፊኒሺንጉ ነው። ነገር ግን ትንሽ እንደ እንትንም የምታነሱት ነገር የሳካ ፐርፎርም አለማድረግን እንደ በፊቱ እንደሚጠበቅበት ፐርፎርም አለማድረግን ስትመለከቱት ትንሽ በአርሰናል በኩል ከጉዳትም ወሬዎችን ባሻገር የሳካ ፐርፎርም አለማድረግ አንዱ መጥፎ ዜና ነው። ነገር ግን አስቶን ቪላ ይህንን ጨዋታ የቀረበበትን ሁኔታ ስትመለከቱ በእርግጥ ከአንድ አቻው በኋላ በእርግጠኝነት ወደ ኋላ ተቀምጠው ለመከላከልና አንዳቸውን ለመቀበል ይወስናሉ ብላችሁ ነው የምታምኑ። ነገር ግን የቪላ ኤምሬ የራሱን ቲም የቀረጸበትን ሁኔታ እስከ መጨረሻው እንዴት እንደተፋለሙ በእርግጥም አንዳቻ ከሆኑ በኋላ እንደውም አርሰናል ቀጥሎ ያገባል ስትሉ እንቅስቃሴያቸው ያን ያህል የተገደበ ነበረ። እንደውም እስከ 52 እስከ 60 ደቂቃው በተሻለ እንቅስቃሴ ፐርፎርም እያደረገ የነበረው የአርሰናል ቲም ከዛ በኋላ ብዙም ፎርዋርድ በመሄድ ወደፊት በመሄድ ብዙ ጥሩ እንቅስቃሴ አላደረገም። ከዛ ባለፈ ግን የእያንዳንዱ የአርሰናል ተጫዋቾች በትላልቅ ጨዋታዎች ላይ ፐርፎርም አለማድረግ ጥያቄ እያስነሳ ነው። እውነት ለማውራት
የኮሬስ ብትሉ የዙበሜንዲ በእርግጥ የተሻለ እንቅስቃሴዎች አላቸው። የጎል ሪከርዱን የምታዩ መጥፎ የሚባል አይደለም። ነገር ግን ትላልቅ ጨዋታዎች ላይ የሚሰወርበትን ሁኔታ ስታዩ ትንሽ ይከብዳል። ትናንትና ጨዋታዎች ላይ ስትመለከቱ እንቅስቃሴዎቹን ስታዩ፣ ቦክስ ሙቭመንቱን ስታዩ በእርግጥም 65 ሚሊዮን የሚለው ነገር ጥያቄ ያስነሳል እና የቦዲ እንቅስቃሴው ትንሽ ከበድ ይላልና በእርግጠኝነት አርሰናል ቪክተር ዮከሬስ በእርሱ ጥሩ ጎኑን እየተጠቀሙ ነው የሚለው ነገር ጥያቄ አስነሺ ነው። ምክንያቱም አብዛኛው ያገባቸውን የፖርቹጊዝ ሊግ ውስጥ እያለ ያገባቸውን ግቦችን ብትመለከቱ በብዛት ትራንዚሽን በሚያደርግበት ፌዝ ላይ ነው እና አርሰናል ደግሞ እንደዚህ አይነት ጨዋታ ከማይጫወቱ ቲሞች ነው እና ሜቢ የቪክተር ዮኬሬስን ጥሩ ጎን አልጣሩም ብለን ልናነሳ እንችላለን። ሌላኛው ደግሞ ዙበሜንዲ ነው። ዙበሜንዲ በእርግጥ አሪፍ ከሚባሉ ተጫዋቾች ነው። አሪፍ ሴትል አድርገዋል። አሪፍ ከቲሙ ጋር ኢምቤድ አድርገዋል ተብሎ ይታሰባል። ነገር ግን ትላልቅ ጨዋታዎች ላይም አሁንም ፊዚካሊቲ አንጻር ቦዲድ የሚሆንበት ሁኔታ ነው ያለው እና በእርግጥ ራሱ የቼልሲን ጨዋታዎች ታያላችሁ። ፊዚካሊ በጣም ስትራግል ያደርጋል። ለምሳሌ የቶተናሙን ጨዋታው የለንደን ደርቢውን ስትመለከቱ ለጎሉ ምክንያት የሆነው እሱ ነበር እና በእርግጠኝነት ፓኒኒያ ነው ከእግሩ ላይ የነጠቀውና ከፊዚካሊቲ አንጻር ትልቅ ጥያቄ የምታነሱበት ነውና በእርግጥ ትላንትና ኦዲጋርድ በሚድፊልዱ ረገድ የተሻለ እንቅስቃሴ ያደርጓል። ነገር ግን 1-2 የሚባሉ ጨዋታዎችን የገደለበት የመልሶ ማጥቃት ጨዋታዎችን የገደለበት እግሩ ላይ ኳስ በጣም ረዥም ጊዜ አሁንም የመንካት ብዙ ተች የማብዛት ኳስ ሪሳይክል የማድረግ ሁኔታዎች አሉ። እነዚህ ነገሮች ተደማምረው አስቶን ቪላ በቀላሉ ባይባልም እስከ መጨረሻ በነበረ ፍትጊያ ያሸነፈበት ነውና በዚህ ርቀት ሂደት ውስጥ ለአርሰናል ትልቅ ችግር ይሆናል ተብሎ ይታሰባል። ነገር ግን በዚሁ እንደማይቀጥል በቀጣይ ጨዋታዎች የሚደረጉ ሁኔታዎችንም በዚሁ የምንዘግብ ይሆናል። ለዛሬው አመሰግናለሁ።